ንጉሱን ከልዑሉ ጋር ያገናኘው የዓለም ዋንጫ የፍጻሜ ጨዋታ የመጀመሪያ አጋማሽ ያለ ጎል 0-0 በሆናቸው ውጤት ተጠናቋል። ሁለቱም ቡድኖች በጨዋታ ላይ ያሳዩት አቋም ያን ያለዚህ ግባ የሚባል አይደለም። በንጽጽር ግን ላሚን ያማል በተለይ በአስደናቂ ሁኔታ ወደ ሳጥን ውስጥ ገብቶ የሞከራቱን ኳስ ኢሚሊያኖ ማርቲኔዝ ያዳነበት ይጠቀሳል። ሜሲን አልተመለከትነውም በመጀመሪያው አጋማሽ ላይ። በዚህ ዓለም ዋንጫ አርጀንቲናዎች ቀስ ብሎ እንደሚነሱ ተመልክተናል ደጋግመን። በተለያዩ ጨዋታዎች ከኋላ እየተነሱ ውድድሩን እያሸነፉ ወይም ጨዋታዎችን እያሸነፉ ትልልቅ ቡድኖች ጭምር ገንድሰው የመጡበት መንገድ በተለይ ከእንግሊዝ ጋር የነበራቸው ጨዋታ የሚጠቀስ ነው። ስፔን ደግሞ ኳሱን ቀዝቀዝ አድርገው ነገር ግን ወደ መልሶ ማጥቃት ወይም ወደ ማጥቃት እንቅስቃሴ ሲገቡ ደግሞ ፍጥነት በመጨመር ብዙ ቡድኖችን ሲቀጡ ተመልክተናል። እስካሁን ባለው ሂደት ጨዋታው ለአርጀንቲና አመች ይመስላል። ምክንያቱም አርጀንቲናዎች ጎል አላስተናገዱም። ብዙ የበላይነት ከስፔኖች በተለይ በኳስ ቁጥር ቢወሰድባቸውም ነገር ግን ብዙ ሙከራዎች እንዲያደርጉ እየፈቀዱላቸው አይደለም። የመጀመሪያው አጋማሽ አነጋጋሪ ጉዳይ ሊባል የሚችለው ሌሳንድሮ ማርቲኔዝ መጎዳቱ ነው። የማንቸስተር ዩናይትድ ተከላካይ ሌሳንድሮ ማርቲኔዝ ቢጫ ካርድ ከተመለከተ በኋላ ጉዳት አጋጥሞ ተቀይሮ ወጥቷል። በዚህ ዓለም ዋንጫ በሁሉም ጨዋታ ላይ ተሳትፏል። እንግዲህ የፕሪሚየር ሊግ ጨዋታ እየመጡበት ባለበት ሰዓት መጎዳቱ አነጋጋሪ ነው። ክርስቲያን ሮሜሮና ሌሳንድሮ ማርቲኔዝ ለብሔራዊ ቡድን በሁሉም ጨዋታ ቢጫወቱም በፕሪሚየር ሊጉ ግን በተደጋጋሚ ለጉዳት የሚጋለጡ ተጫዋቾች ነው እንመለከታቸዋለን። ተቀይሮ ወጥቶ ኒኮላስ ኦታሜንዲ ገብቷል። ሁለተኛውን አጋማሽ በጉጉት እንድንጠብቁ ያደርጋል። ጨዋታውን የሚቀይሩ ነገሮች ሁለቱም አሰልጣኞች መስራት ይኖርባቸዋል። በተለይ ዲላፎንቴ ጨዋታውን ማፍጠን ይጠበቅባቸዋል። ያንን ማድረግ ካልቻሉ ለአርጀንቲናዎች አመች ሁኔታ ሊፈጥሩ ይችላሉ። ሜሲ በማንኛውም ሰዓት ላይ አደጋ ሊፈጥር የሚችል ተጫዋች ከመሆኑ ጋር ተያይዘው እንዴት ተመለከታችሁት? የመጀመሪያውን አጋማሽ የፍጻሜ ጨዋታ አይመስልም የሚሉ በርካቶች ናቸው። ፈዘዝ ያለ ጨዋታ ስለሆነ ሀሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያድርጉ። ማን ያሸንፋል አርጀንቲና ወይ ስፔን? የስፔን የምትሉ ስፔን እና ያማል እያላችሁ ጻፉ። አርጀንቲና የምትሉ አርጀንቲናና ሜሲ እያላችሁ ጻፉ። ይመቻችሁ። መልካም ጨዋታ። ሁለተኛውን አጋማሽ አሁንም ከኛ ጋር ቆዩ። ዩቲዩብ ላይ ሲዲ ስፖርት ብላችሁ ግቡ። ሰርች ይደረግ፣ ሳብስክራይብ ይደረግ። በሁለተኛው አጋማሽ በዩቲዩብ ሲዲ ስፖርት እንገናኝ። ይመቻችሁ። አሁንም መልካም ጨዋታ